ስለ ፈጣሪ ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። ሞጣ ቅዱስ ጊዮርጊስ ስም በታላቁ ሰማዕት አይደለም ደምቢዶሎ ዩኒቨርሲቲ ተመደበችበት አለማ ዩኒቨርሲቲም አለደችም ዩኒቨርሲቲ እንታ 12 ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ሰላም ጤና ይስጥልኝ ውድ የሄኒ ቲቪ ተከታታዮቻችን እንደምን ከርማችኋል? ዛሬ ይዤላችሁ የቀረብኩት እንግዲህ በቅርቡ በኢቢኤስ ቴሌቪዥን ቀርቦ ስለነበረው ስለ ብርቱካን ጉዳይ ይሆናል። በእርግጥ በዚህ ጉዳይ ላይ የተለያዩ ቪዲዮዎች ተሰርተዋል። ከዩቲዩበር ጀምሮ እስከ ቲቪ ጣቢያዎች ድረስ የተለያዩ ቪዲዮዎች ተሰርተዋል። ግን አብዛኞቻችን የተለያዩ መረጃዎችንም እያገኘን ስለሆነ ለህዝቡ ግልጽ እንዲሆንና ህዝቡም እፎይ ብሎ ከዚህ ጉዳይ እንዲገላገል እንግዲህ በእኛ በኩልም ያገኘናቸውን መረጃዎችም ለማጋራት መተናል። እንግዲህ ይህ ችግር እንደ ግለሰብ ተነስቶ ሀገራዊ የሆነ በተለይም ደግሞ እስከ ዘር ማጋጨት ድረስ የሄደ በጽንፍ የተቀመጡ ፖለቲከኞች ወይም ደግሞ የፖለቲካ ተንታይነን ባዮች ደግሞ ይሄን ኢሹ አድርገው አገር ውስጥ የተለያየ መበጣበጥ እንዲመጣ እየሰሩበት ነው ያለው። ምናልባት ለዚህ ለዩቲዩብ ፍጆታቸው ሲባል አሊያም ደግሞ ከጀርባ የያዙት አላማ ይኖራል። ያንን ለማስፈጸም እየተጠቀሙበት ነው ያለው። ትልቁ ነገር ግን የኢትዮጵያ ሕዝብ ሁሉን ነገር ከግራም ከቀኝም አዳምጦ ትክክለኛ የቱ ነው ብሎ መፍረድ የሁላችንም ፋንታ ይሆናል ማለት ነው። እና እስኪ ወደ ዛሬ ወደ አዘጋጀነው ቪዲዮ እንሄዳለን። አብራችሁን ስለምትቆዩ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ደግሞ ከዚህ በኋላ የተለያዩ ቪዲዮዎች ወደ እናንተ እንዲደርሱ እናንተን ትብብር እንሻለንና መልካም ጊዜ ከሄኒ ቲዩብ ጋር። አሁን መዓዛ የምታሰማራቸው የጨረቃ አክቲቪስቶች የመዓዛን ውርደት ለመደበቅ እየተሟሟቱላት ነው። ስለ ብርቱካን ከራሷና ከብርቱካን ከባለቤቷ ከእህቷ በላይ እናውቃለን እያሉ ነው። እንግዲህ ህዝቡ ማገናዘብ የማይችል ደንቆሮ አድርገው ነው የሚቆጥሩት። ይህ ሁሉ ማስረጃ ቀርበው እንኳን ተደፍራለች ብለናል ተደፍራለች እያሉ ይገኛሉ። ይሄ ቀልድ አይደለም። ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። አንድ ጨዋታ ትዝ አለኝ። መምህሮቹ ተማሪዎቹን ይሰበስብና አንድ ጥያቄ ይጠይቃቸዋል። ልጆች ጫካ ውስጥ አንበሳ ቢመጣባችሁ ምን ታደርጋላችሁ ብሎ ይጠይቃቸዋል። አንዱ ፈጠን ያለ ህጻን ምን ይላል? እንዴ እሮጣለሁ አለ። መምህሩ ሮጦ ቢከተልስ? ተማሪው መለስ ብሎ በጣም እሮጣለሁ አለ። መምህሩም አንበሳውን በጣም ሮጦ ቢከተልስ ይለዋል። ተማሪው ዛፍ ላይ እወጣለሁ አለው። መምህሩም አንበሳው ተከትሎ ዛፍ ላይ ቢወጣስ አለው። ተማሪው ግራ በመጋባት የዚህ ጊዜ ስልችት ብሎት እንዲህ አለው፣ ቲቸር አንበሳው እንዲበላኝ ይፈልገዋል እንዴ አለው። እንግዲህ አልተደፈርኩም ትላለች ብርቱካን። ልጁ የኔ ነው ይላል ባሏ። እናትና አባታችን በህይወት አሉ ትላለች የብርቱካን እህት ደግሞ መለስ አድርጋ። የመዓዛ አክቲቪስቶች ደግሞ አንዴ ተደፈር ያለው ስላለች አልተደፈርኩም ብለሽ ማፋፈር አትችይም እያሉ ያስፈራራሉ። እንግዲህ አሳነ ብያለሁ አሳነ እንዳለው ሰውዬ ሆኑ እኮ። ሀገር ምድሩ ጎረቤት ዘመዱ የሚያውቋቸው ባለትዳሮች አልተጋቡም ብሎ የሚከራከሩላ አለ። ስለዚህ እኛም እንደ ቀድሞ ህፃን መጠየቅ አለብን። ብርቱካን እንድትደፈር በጣም ነው እንደ ፈለጋችሁት? በጣም ነው እንደ ሀብታም ይሆንኩ። ግን ደግሞ እስኪ ለማጣቀሻ እንዲሆንና በየትም ቪዲዮ ላይ ያልነበረ እኛ ጋር የደረሰ አንድ ቪዲዮ አለና የብርቱካን ወንድም ከጎጃም እንግዲህ ያው ብርቱካን ጎጃም ውስጥ እንደተወለደች ይታወቃል። ቤተሰብም እንዳላት ደግማ ተናግራለች። ግን እኛም አሁን እዚህ ጋር ግራ ግብት ያለን ነው። ምክንያቱም መንግስት በዚህ በኩል የውሸት ድራማ የሐሰት ድራማ ነው ይላል። በዚህ በኩል ደግሞ አይ መንግስት ሰቱን ለመደበቅ ሲል ጫና እያሳደረ ነው ይላል። አንዳንድ ጊዜ በእውነት ቆም ብለን ስናስበው የኢትዮጵያ ህዝብ ጆሮአችሁ ጉድ ከመስማት አይዋል የተባለ ይመስል በየቀኑ አዳዲስ ወሬዎችን እየሰማ ነው። ግን እስኪ መለስ ልበልና እንዳልኳችሁ አንድ ቪዲዮ የደረሰን አለ። የብርቱካን ወንድም ከጎጃም ትውልድ ስፍራዋ አንድ ቪዲዮ የተላካልና እስኪ እሱን ደግሞ እናዳምጥ። እሺ አርጋቸው አሁን በልጅቷ ህይወት ላይ
በኢቢኤስ ፕሮግራም የተላለፈው የልጅቷ ህይወት ነው፣ የልጅቷ ታሪክ ነው ብላችሁ እንደናንተ ቤተሰብ ታምናላችሁ? እውነታውን ለማግኘት እንዲህ አይነት የሚሰሩ ሰዎች እንዲህ አይነት ድርጊት እየፈጸሙ እንዲህ አይነት ድርጊት ላይ ተንጠልጥለው ታሪክ ሊያጠፉ የሚችሉ ሰዎችስ ምን ትላላችሁ? እንደ ቤተሰብ በአጠቃላይ እንደ ቤተሰብ ማለት የምፈልገው በኢቢኤስ ፕሮግራም የብርቱካን ታሪክ ተገለጸ የተባለው በፍጹም እሷን የማይገልጽ ከመሆኑ ጋር ተያይዞ በዚች ሕፃን የምትነግዱ ነጋዴዎች ስለ ፈጣሪ ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። አንድ የገጠር አንድ የአርሶ አደር ልጅ በስንት ውጣ ውረድ ተምራ እዚህ የደረሰች ልጅ ከትዳሯ ማበጣበጥ ከቤተሰቦቿ አጠቃላይ የቤተሰቦቿን ባክግራውንድ በማጥፋት ደረጃ እየዘመታችሁ በፈጣሪ ስም አሁንም ከዚህ ድርጊታችሁ እንድትቆጠቡልኝ በሞጣ ቅዱስ ጊዮርጊስ ስም በታላቁ ሰማዕት በቃ ለአድዋ ድል ባደረጉ በቅዱስ ጊዮርጊስ ስም በፈጣሪ ስም እባካችሁ ከዚህ ድርጊታችሁ ተቆጠቡልን። ሰርተን እንደግበት፣ ሰርተን እንደወጥበት። የብርቱካን ተመስገን ከበደ ታሪክ ይሄ አይደለም ማለት ነው። በመጨረሻ ማለት ነው ፈልገው አመሰግናለሁ አድርጋቸው። ደምቢዶሎ ዩኒቨርሲቲ ልጅቷም አልተማረችም አልተመደበችም። ቀድመህ እንደገለጽከው አንተ የሚያሳዝነው ይሄ ነው። ደምቢዶሎ ዩኒቨርሲቲ ሀገሩን ሳታውቁ አይደለም። ደምቢዶሎ ዩኒቨርሲቲ ተመደበችበት አለማ ዩኒቨርሲቲም አልሄደችም። ቤተሰቦቿ ላይ ሐዋሳ ነው የቆየችው። ከዚያ ነው ወደ አዲስ አበባ መጣ ለትዳር። ሆን ተብሎ ትዳሯን ለመበጥበጥ አብዳ እንድትሄድ ራሷን እንድታጠፋ ሆን ተብሎ የተደረገ ሴራ ነው። እንዴት ባልገባችበት ዩኒቨርሲቲ ባልተመደበችበት ዩኒቨርሲቲ እንዴት ሆኖ ይነገዳል? ትውልድን በሚያፈራ ዩኒቨርሲቲ ይሄ መነገር የለበትም። እንደው ፊደል የጠነቆለ ሰው የሚሰራዋል። በጣም ያሳዝናል። አሁን የምርሰ መምህር ነኝ፣ 21 ዓመት ሙሉ ርዕሰ መምህር ነኝ። በጣም ያሳዝናል። እና እንዲህ አይነት ትውልድ እየተፈራ ነው አገር የምታድገው አገር የምትለወጠው። እና በአገሬ ባትነግዱ መልካም ነው። በዚህ ያገኛችሁ ትርፍ አይደለም፣ በሰማይ ታገኙታላችሁ። በምድርማ እኛን ነው እየበደላችሁ እያሰቃያችሁ ያለ ከነመላ ቤተሰቦቿ ከሚወዷት ጓደኞቿ ከትዳሯ ከአንድ ሕፃን ፍሬ ልጇ የበተናችኋል። እና አዝናለሁ። የበደሌ ነው ማለት ነው። አመሰግናለሁ። እንግዲህ አሁን የተመለከታችሁት ቪዲዮ የብርቱካን ወንድም ከጎጃም ትውልድ ስፍራዋ የተቀረጸ ቪዲዮ ነው የሰማችሁት እና ትንሽ በጣም አስቸጋሪ ሆኗል። ምክንያቱም በግራም በቀኝም የምንሰማቸው ነገሮች እንዳንፈርድ አደጋቸው ሆኖብናል። ምክንያቱም በዚህ በኢትዮጵያ ቴሌቪዥን የተላለፈው ዶክመንተሪ አንዳንድ ጸጾች ያሉበት፣ አንዳንድ ትንሽ ክፍተቶች አሉበት። እሱም ትንሽ እንድናጠራጥር ያደርገናል። በሁለተኛ ደረጃ ደግሞ በዚህ በብርቱካን በኩል ብዙ ስህተቶችም እናገኛለን እና እስኪ ፍርዱን ለእናንተ እንተወው። እንዲህ ነው ለማለትም አንፈልግም እና በቀጣይ ደግሞ እስኪ መዓዛ መሐመድ ማነች ስለሚለው በደንብ ገብተን፣ ምክንያቱም አብዛኛው ሰው አሁን መዓዛ መሐመድ ማን እንደሆነችን በቅጦ የተረዳ አልመሰለንም። ምንድነች ስለሷ ባክግራውንድ እስኪ መለስ አድርገን በሚቀጥለው ክፍል ደግሞ እንሰራለን።